ቀርጸው ልከውልኛል። እየተሰዳደቡ ነበር። ሸማመድ በቃ ሸማመድ ልቀቂው። አሁን ወደ ህዝብ ሄዷል ጉዳዩ። ሸማመድ አስተሳሰብ ካለች ለምን አታመጪውም? እዚህ ለምን ካሜራ ከፍቶ አይወጣም? እሺ ምን ህይወት የተበላሽ ምናምን ብላ አልቅሳለች። እነሱ እንደዚህ ብላልኝ ብላ አውርተዋል። የት ቦታ ነው ያለፋችኋ? ስታልፉት አለ አይደል? ስታልፏት አዎ ልቀርጠሽ። እሷ የዛን ሰዓት ደህና ናት አይደል? ያው ድካም እንጂ ወይንም ሌላ ህመም እና ወደ ሞት የሚዳርግ ህመም የላትም። እሺ ወንድማችን እናመሰግናለን። ሞተች አሏችሁ? የት ሆናችሁ ነው መሞት አይነገሯችሁ? እናንተ የላችሁም ሞቷን ሲነገሩ? ተተለያችሁ በስንት ሰዓት ይሆናል በግምት መጥተው የነገሯችሁ? በግምት ስንት ሰዓት? 3 ሰዓት 2 ሰዓት የሚሆን ቆይታችኋል? የገጠሩ ነው ሌላው? እሱና የሆነ ልጅ ሁለቶቹን ልጅ ለይተው ለብቻ ነው የነገሯቸው እኮ። ግን ሙታን ላይ ብለው ሲነግሯቸው እናንተ እንዳሰሙ አድርገው ለየት አድርገው ነው። እዛው ጋ ነው ዝሮ ለይተው የብቻ እዛው ዝሮ የሚሉትን አትሰሙም። ደላሎቹ የሚሉትን አሰሙም። የነገጠር ልጅ ናቸው እየነገሯቸው። እሺ ወንድማችን እናመሰግናለን። እንግዲህ ኢንሻአላህ ስም አንድ ጊዜ እነዛ አስቆራጮቹ የት ሀገር ሰዎች ናቸው ታውቃቸዋለህ?
ያው በተክላይ ነው ግን ደላላችሁ ነው የሚለየው። በትክክል እሺ ወንድማችን እሺ በቃ መልካም። እሺ ወንድማችን እናመሰግናለን። ሄሎ ሰላም፣ እንዴት ነህ? ከይመች ጋር ትደዋወላላችሁ? አዎ ይመች ነው። ትላንት ስልክ የላከልኝ። ዛሬ ግን ከእኩለ ሌሊት ጀምሮ እስካሁን ሊያነሳ አልቻለም። ስልክ ዝግ ነበር። ደውሌልህ ነበር። ምኑ ነው ለሱ ወይስ ለልጅቱ? ምኑ ምንድን ነህ አንተ? እሺ የት ነው ያለው? አንተ ነበር ተክሌ ጋር ሄዳለሁ ያልከው? እሱ ግን ተክሌ ጋር ሄዳለሁ ያለ አጎቷ ነው ብሎ ነው የላከልኝ። አሁን አላነሳም። ስለዚህ ደውልለትና በቀጥታ ደውልለትና ልጅቱ ለመኖሯ ትላንት መረጃ ስለሰማን የተሰጠው 24 ሰዓት ብቻ ነው ይመቸው የሚባለው። ስለዚህ አንተ ጋር ስለምትደዋወሉ ደውልለትና ምን አደረክ? ከተክሌ ጋር ምን አደረክ? ልጅቱን የት አደረካት በለው። ስልክ ያለማንሳት ምክንያት ሊሆን አይችልም። ምን እያደረገ እንደው ምን እየሰራ እንደው ያለው ንገሩን። ትላንትና ተክሌ ጋር እየተጨቃጨቀ እንደሆነ መረጃ ደርሶናል። ልጅቱ በህይወትም እንዳለች ትላንትና ታይታለች። ይመች ጋር ሂድ አለ ተክሌ። ማን ነው ተክሌ ጋር ሂድ ነው አለ ይመች። አሁን ደውልለትና ምን እያደረክ ነው አለው በለው። ደውለ ስልክ አላነሳም። አው ጉዳዩ ይመች ነው። ደላላ አይደል? ከጅዳ የላካት ይመች ነው። አዎ ወይንም ስልክ ያንሳ እያየነቶ ወይንም ደግሞ ምን እየሰራ እንደው ይንገር። ምንም እኛ ያለበትን እኮ እናውቀዋለን። ምክንያቱም ምን እየሰራ እንደሆነ ምን ላይ ደርሶ እንደው ከተከላይ ጋር ምን አውርቶ እንደው ልጅቱ ምን ላይ ናት የሚለውን መልስልን። ወራህመቱላህ ከኳተር አዚዛ መሐመድ የሚለውን አዚዛ መሐመድ ከኳተር አዚዛ ኑር መሐመድ። ኦኬ ስንት ቁጥር ነበረች? እንዳውም ትዝች ነበር አሉ። ዘጊ ደግሞ አህመድን እንዳውም ትታበታለች ያለው ዘጊ ደግሞ አህመድን ማንኛቸውም ይምጡ። ያ ረቢ ቆይ እስቲ ባወቅኩት እኮ ቦልከው ነበር። ቆይ
ይኖራል። እሱ ልጅ በደንብ ያግዝና በደንብ ሰፖርት ያድርግና ያለውን መረጃ ሁሉ ይስጥ። ገባ? ይሄ የነፍስ ጉዳይ ስለሆነ ማለት ነው። የገጠር ልጅ ይጠራና እሱ ያለውን ነገር ሁሉም ነገር በቃ ከራሱ ላይ የሚያወሩ ለህዝቡ ያስረዳ። ገባ? ክሰያ ስልክ እየደወልክ ስለሆነ እኮ ነው። ያኮኔ ማቀው የለኝም ብሎ ማታ ማቀው የለኝም ማለት ይሄ አሁን ስልክ አላነሳም ያለው ማን ነው ታዲያ? ይሄ ጅዳው ደላላ ነው። ይመች የሚባለው እሱ ነው ዋናው። እኛ እኮ እሱ አሁን እኮ ለእሱ ብለን እኮ እኛ የምንደውለው 7 ሰዓት ካለፈ በኋላ የራሱ ጉዳይ ነው። የሆነ ነገር ከሌለው ለምን ስልክ አንስቶ አይተባበርም? እሱ እኮ ነው አንደኛው። ትላንትና ተክሌ ጋር አገናኝቶናል። እሱ ነው እኮ ዋናው። ዋነኛው እሱ ነው። ቀጥታ መስመሩን እንትን ካለ ዋትሳፕ ላይ ቮይስ አድርግልህ። ሰያ ዋትሳፕ አድርጌለታለሁ። ዋትሳፕ ትላንት የመለሰ ነው። ይኸው ሰይድ አሁን ትላንት የመለሰ ነው። ከዛ ወዲህ የለም። ተክላ ጋር ሄዳለሁ ብሏል። ማጥፋት እኮ መፍትሄ አይሆንም። በነገራችን ላይ እያዩህ ነው። ወደ ራሱ ፈልጎ ይመጣል። መፍጠር ነው እንጂ ያለባቸው ምንም መሸሽና ስልክ አለማንሳት መፍትሄ አይሆንም። ይሄ ኦልሬዲ ህዝብ እጅ የገባ ነገር ነው። የአናን ያጎት ልጅ የት ነው አለችው? ጅዳ ነሽ? ምን አዲስ አለ? የአባቷ ቁጥር እኔ ምን ያደርግልኛል? አባቷ ቁጥር ባሏ የለም እንዴ? ለምን ይህንን እንትናን ስልክ እንዲመልስ አታደርጉትም? ይችላል የሚለውን ጅዳ ያለውን ስልክ ይመች የሚባለው የለም እንዴ? ዘመዶቹ አሉም እንደ ጅዳ። ባሏ ምንድን ነው? ባሏ የለም እንዴ? ወንድሟ የለም? ደውልላቸው እንጂ ማን ነው ይመች የሚለውን? ምን ነው ፈራችሁት እንዴ? እና ታዲያ ለምን ነው ስልክ የማያነሳው? እሱ ላይ ነው አለ ሁሉ ነገር። እሱ እንዲለቅቅ ማድረግ ይችላል። ባሏ የት አለ? ወንድሟ የለም? ወንድሟም አለ ባሏም አሉ እዚሁ ጅዳ ውስጥ። እሺ እኮ አሉ ዞሮ ዞሮ። ታዲያ ለምን ነው የማይደውሉበት? አይፈልጓት? ልጅቱን አትፈልጓትም እንዴ? ምን መረጃ አለሽ? እኮ እኛማ እነሱን ለምን ነው እናንተ የሀገሮቻችሁ ሰዎች ናችሁ። ደላላ ብላችሁ ልጅቱን የሰጣችኋት ሰው ናችሁ። ለምን እንዲቀርብ አታደርጉትም? እኛ እኮ ከሀገር ደውሎት ከ4 ሰዓት እንጂ ከዛ በኋላ ማንም ሰው የሚያገባት የለም ተብለናል። ደውይለት። እሺ አንድ ቁጥር ላኪ። ማን ነው ስምሽ? ደላላውን እነሱ ነበሩ እኮ ማቅረብ ያለባቸው። ባልና ወንድም ተቀምጦ እንዴት ነው አድረስ ብለው የሰጡትን ደላላ ይዘው የማያቀርቡት? ምን አይነት ህሊና ነው ያላቸው? ግን እኔ እንጃ። ይቅርታ በቃ ይውጡ። ስራቸው ተሆነ ወደ ጀበል ይሄዱና በቃ እንትን ይበሉ። ፈርተው ከሆነ ምናልባት ምን አባቱ የሱ ይቃማ ቢኖረው ባይኖረው እና ታዲያ በሰው ሊቀልድ ነው እንዴ? ጠቀም ቀርቶ ባልተብዬ ቲክታክ የለውም። አብሮ ሲጨፍር አልነበር እንዴ ሰው ጋር ነው ወይስ እሱ ምጃ ለት ወንድም ምናምን ያደረጉት ነገር የለም።
አንድ ለጋ ልጅ የአመት ልጅ ጥላይ ሄደች። አንዲት ሴት ልጅ ሄሎ ብዙ ኮሜንት ስላለ ላገኝሽ አልቻልኩም። ጓደኛ ለምን ጓደኛ ነው ብለዋል ጌትነት። ስለዚህ ይህን ሰውዬ ጌትነት ነው አይደለ ያመጣው? ጌትነት እሱ ቤት ይኖራል። ጓደኛ ከሆነ ጌትነት ለምን ጌትነት እንደውለ እንዲደውልና ምን እያደረገ እንደሆነ አይጠይቀው? ማን ነው ረሲድ የለኝም ያለው? ጌትነት ነው ወይ ጌታውን? ያስሞላ ታዲያ ቀልድ ነው እንደ ረሲድ የለኝም ተብሎ ልጅቷ አለ ከተባለ እናንተም ነው ወንድሟም አንተም ይህንን ይችላል የሚባለውን ግለሰብ ምናልባት በጌትነትና በገጠር ልጅ እና በይቻል ቤተሰቦች ላይ የሆነ ነገር እንዳይፈጠር ብለን ነው። እኛ ሁሉም ሰው እየተከታተለ ነው። ትላንትና ገብተው ምን እንዳሉ ሰምታችኋል። ይመች የሚባለውን ግለሰብ እናንተ ምን አፈርታችሁ ነው እንዴ? እና ለምን ነው አፋጣችሁ ልጅቱን እንዳስለቅ የማታደርጉት? ያ ቆይ እስቲ ምንድነው ጌትነት ጓደኛ ከሚስት በላይ ነው እንደ ጌትነት ጓደኛ? አንተም ለምን ቆስጠን ብለህ ጌትነትን አትይዘው? የምን ጓደኛ ነው? የምን እንትን ነው? ምን አባቱ ይቆማል? ይሄ መቆም ነው እንዴ? እንዳትደውሉብኝ እኮ አለ ጌትነት። ቅድም ደውዬለት በዚህ ጉዳይ እንዳትደውሉብኝ እኮ አለ። ለአንተ የሚያወራ ሌላ ነው፣ ለእኛ ደግሞ ስንደውልበት በዚህ ጉዳይ እንዳትደውሉብኝ እኮ ብሎ ዘግቶ ነው የወጣው ጌትነት የሚባለው ጓደኛ። አንተ ምስኪን ነህ። በቃ እየቀለዱብህ ነው ማለት ነው። በእናትህ ዝጋውና ሀሳብን ስጥ። በእናትህ መሆን ያለበት እነዚህ እኮ እስከ ዛሬ ድረስ ሰይድ በእናትህ አንድ ጊዜ ሰያ አንድ ጊዜ ሀሳብ ልስጥ። ትላንትና ዘመዶቿን በለው መፍትሄ ማምጣት ቢችሉ እስከ ዛሬ ድረስ ማምጣት ይችሉ ነበረ። ገባህ አይደለም? ማታን ተቀርመተው 24 ሰዓት ምናምን ጊዜ የሰጡት ሰዎች የሶስቱም ቤተሰቦች የገጠር ልጅ ቤተሰብና የባሏን ቤተሰብ የደላላውን ቤተሰብ ይዘው መፍትሄው የሚሆነው እነሱ ቤተሰቦች እጅ ላይ ነው። ሰያ እኛ እስካሁንም ሀሳብ ስንሰጥበት ነበር። እኛም ጋር ገብተው የሆነ ልጅ እዛው ምድር ላይ ያለ እየተጠባበቅን ነው 24 ሰዓት ይሙላ ብለን ነው። እስከዛ ድረስ መልስ ካልመጣ ምናምን የሚል ነገር ነው ያሉትና ከታች እየሰሙ ከሆነ ሰያ ልጅቱ ድንበር ላይ ዛ ገመድ የሚወጣበት አካባቢ ከደረሰች ጨርሳለች። ወደ ሳውዲ መምጣት የለባትም፣ ወደዛው ነው መሄድ ያለባት። ገባህ አይደለ? የገጠር ልጅም የሆነ እየተወነ ነው። አንድ ጊዜ በእናትህ አዳምጠኝ። እሰማለሁ አይደል? ሰያ ይሰማል። በቃ ይኸውልህ መሆን ያለበት 24 ሰዓትም 3 ሰከንድ መሰጠት የለበትም። የገጠር ልጅ 7 ቤተሰቡ 8 ቤተሰቡ ቤት ውስጥ ያሉ ቤተሰቦቹ የደላላው ባልዮ ራሱ የዚህ ወንጀል ተባባሪ ነው። የሚገርምህ ነገር ሰያ ምን ማለት ነው? እምድር ላይ ያሉ ሰዎች በተግባር ስራ መስራት የሚችሉ ከሆነ ትላንትና መተው አንተ ቤት ሲናገሩ የነበሩ ሰዎች የእነዚህን የ3 ሰዎች 7 ቤተሰቦቻቸውን በአፈሙዝ ስር ማስቀመጥ አለባቸው። ከዛ በኋላ ለራሳቸው ህዝብ ለራሳቸው ቤተሰቦች ሲሉ የልጅቱ ደህንነት በተጠበቀ መልኩ ቤተሰቦቿ ጋር እንድትደርስ ይደረጋል። ልጅቱ ትናንትና ታይታለች። ልጅቱ ብትወጣ ብዙ ሚስጥር የምታወጣው ሚስጥር ስለሚኖር ልጅቱን እንዳትወጣ ሁላ ለማድረግ ይፈልጋሉ። ልጅቱ በህይወት ከቤተሰቦቿ ጋር በስርዓት የማትገባ ከሆነ እነዚህ ሰዎች ቤተሰቦች ላይ እርምጃ መወሰድ አለበት። እናውቀዋለን። በዛ ነው ይሄድ ነው የገመድ የሚባለውን ቦታ እናውቃለን። ገመዱ መጨረሻ ላይ ነው። ደውሉለት ሳይድ ዝጋባቸው። እነዚህ መፍትሄ ያመጡ ምን ልንገርህ፣ ለአንዴና ለመጨረሻ ጊዜ መፍትሄው ሀቢቢ ሰያ በእናትህ የመጨረሻና ለአንዴና ለመጨረሻ ጊዜ መፍትሄ የሚመጣው
ነፍጠኛው አሁን የኛ ካር እዛ ቦታ ሳይደርስ እንደዛ ያለው ነገር ሳይደርስ ይሄ ይመች የሚባለው ተክሌ ላይ ትላም ሲጨቃጨቅ ነበር ብለውናል። አንድ ጊዜ ቆይ እኛ ሰውን ከችግር የማውጣት እንጂ ሰውን ወደ ችግር የመክተት አይደለም ፍላጎታችን። እንግዲህ ከችግር እንድትወጣ እየታገል ሌላ ወገኖቻችን ደግሞ ምንም ማያውቁ ችግር እንዲገቡ አንፈልግም። ገብቶሃል? በመጀመሪያ ይሄ መጀመሪያ የምንችለው እናድርግ ነው። ያንን ቤተሰቦቻቸው እንትን ይበሉ የሚባለው እንደ አማራጭ ልንወስደው አይገባም። ምንም የማያውቁ ንጹሐኖች እዛ ምንም ነገር ወንድሞቻችን ወገኖቻችን ስለሆኑ አሁን ቆይ አንድ ጊዜ ይመች የሚለው በመጀመሪያ ይሄ ሁሉ ከመድረሱ እኛን ማድረግም አንችል። ይሄ ሁሉ ከመድረሱ በፊት ልጅቱን እንድትለቀቅ የማድረግ አለው። ያ ሁሉ አማራጭ ከታጣ እኛ ቤተሰብ ያዙም አንልም፣ ምንም አንልም፣ አልቻልንም፣ ተጉዳው እንወጣለን። የራስ ወገን የሆነ የራሱን እርምጃ ይወስዳል። ገብቶሃል? እኛ እንደዛ አርጉ እንደዛ አታርጉ የምንልበትም እንትን አንልም። እኛ ባለን አቅም የምናደርገው ልጅቱን እንድትፈታ ነው። አቅማችን ካልቻለ አላስፈታም ካለ ጉዳዩን ጥለን መውጣት ነው። ከዛ በኋላ የሚነጋገር አካል የሚነጋገሩበት እኛ ያገባል። አቤት አባቷ ማውራት ትፈልጋለህ? አንተን ቁጥሩን ሰጠህና ታወራዋለህ። እሺ የአባቱን ቁጥር ላኪልኝ በውስጥ ዋትሳፕ ካለ ሀይበለኝ ሰዎች መፍትሄ ማምጣት ብትችሉ እስከዛሬ መፍትሄ ማምጣት ይችሉ ነበር። እኔ ልንገርህ እምድር ላይ መንገዱ አስቸጋሪ እንደሆነ ነው የሚያውቁት። የዋትሳፕ ቁጥር የለስተ እስከዛሬ እሺ ሞተች አልሞተችም በሚል ውስጥ ናቸው። አሁን ግን እንዳልሞተች እውነታው እየተነገረ ስለሆነ ቁጥሩን ስጪ በዛው የአባቷን ችግር የለውም። አይ በዚህ ሳይሆን የኔን ዋትሳፕ ላይ ልስተ ወይ በቃ በዛ ልደውልልሽ እና ስጭኛለሽ። እሺ ቆይ ለሰያ አንድ ነገር ልንገር። እነሱ 24 ሰዓት ምናምን ያሉት ትናንት እናንተን ቤት ሲነገር ነበርኩኝ። መንገዱ አስቸጋሪ እንደሆነ ስለሚያውቁ ምናምን ነው። ገመዱ ከተወጣ በኋላ ምንም አይነት አስቸጋሪ መንገድ የለም። በዛ መንገድ ነው እኛ ሄድ ነው ሰያ በዛ መንገድ ሄደን ነው የመጣ ነው። ገባህ አይደለ? እናውቀዋለን ቦታውን እንዴት እንደሚኬድ። እዚህ ጋር ያለው ሰውዬ ስልክ አላነሳም ከማለት ደላላ የሚባለው ባል የሚባሉት በዚህ ልክ ሙድ ከመያዝና ከማላገጥ ከአንተ ጋር ቆመው ከልጁ ጋር እየተደዋወሉ ስልክ እያነሱ በየደቂቃዋና በየሰዓቱ ያለውን መረጃ መስጠት ይችሉ ነበረ። ልጅቱ እስከዛሬ ድረስ የነበረችበትን ጊዜ ሰቆቃ፣ መከራ ምናምን በሞቷ ዳፍ ነው ሳትሞት ገለዋት። በዚህ ሁሉ ስቃይ ውስጥ እያለች ስለሆነ ያንን ነገር አውጥታ ልጅቱ ተርፋ ሀገር ከገባች ነገ ጧት የሚፈጠረውን ነገር ስለሚያውቁት ያ ነገር እንዲወጣባቸው ስለማይፈልጉ ሀታ ልጅቱ በህይወት እንድትወጣ አይፈለግም። ወደድክም ጠላህም ሀቂቃው ይሄ ነው። ገባህ አይደለ? ይህንን ነገር ደግሞ ማያዝ የሚችሉ ሰዎች ትናንት እናንተ ቤት መጥተው ሲናገሩ የነበሩ ሰዎች ቤተሰብ የሆነ ነገር ያርጉ እያልን አይደለም። በእነሱ ቁጥጥር ስር ይሆናሉ። ልጅቱ በህይወት አንድም ነገር ሳይነካት ኢትዮጵያ እስከምትገባ ድረስ በእነዛ ሰዎች ቁጥጥር ስር መዋል አለባት። ተወደደም ተጠላም ነካ አድርጎ መተው አይደለም። ከሆነ ይሄን ነገር በትክክል ገፍተንበት ነገሩን ልጅቱ ኢትዮጵያ ከቤተሰቦቿ ጋር እስከምትገናኝ ድረስ መሰራት አለበት። እከሌን አትንካው እንደዚህ አይደለም ትእዛዝ አንሰጣቸውም ምናምን አይደለም። እምድር ላይ ያሉት እዚህ ጋር አካሄዱን አሰራሩን አያውቁትም። እኛ በመንገዱ ላይ ሄደንበት ነው ተመልሰን የመጣ ነው። በደቂቃ ደውሎ ልጅቱ ታይታለች፣ ተሰምቶብናል፣ ሴራችን ጉዳችን ታውቆብናል። ስለዚህ ልጅቱን ልቀቃት ብሎ ይመችህ ነው ይመቻል የሚባለው ሰው ማስተካከል ይችላል። ሰያ በሰከንድ ሙሽ እዛ የመን ውስጥ ሆነ አይደለም መካከል ሀገር ላይ እንኳን ሽፍታዎች ራሱ ቢያግዷት እየተደዋወሉ ሲያስለቅቁ አይተናል። በተግባር ገባህ አይደለ? ሲያስለቅቁ አይተናቸዋል። ማስለቀቅ ይችላል። ባልየውም እንድትወጣ አይፈልግም። የሆነ የሚወጣበት ሴራና ተንኮል አለ። ደላላውም እንደዛው የገጠር ልጅም ስራ ተብሎ የሰራው ቪዲዮ አለ። የሰሩባት ዴባና ተንኮል እንዲወጣ ስለማይፈልጉ ልጅቱ በህይወት ሀገር እንድትገባ አይፈለግም። ወደድክም ጠላህም የሚኬደው እነሱም በመለማመጥ ሳይሆን እነሱ ቤተሰቦቻቸው ተይዘው እነሱ እኛን ለምነውን ልጅቱ ምንም ነገር ሳይደርስባት ቤተሰቦቿ ጋር የምትደርስበት መንገድ የምትሰራ ከሆነ በተግባር መስራት ነው።
ካልሆነ ግን ይሄ ያዝለቀቅ እያደረጉ ከሌንተው እንደ አይደለም ለነሱ መልእክት አናስተላልፍም ምናምን የሚባል ነገር የለም። ለነሱ አካሄዱን መናገር አለብን ስለማያውቁት። እኛ በመንገዱ ላይ የሄድነው ሰዎች አለን። ብዙ የደከሙ ሰዎችም አርፈው ቀስ ብለው ተረጋግተው አገራቸው የገቡ ልጆች አሉ። ቄቃ ማውጥተው የመጡ ልጆች አሉ፣ የራሳችን ቤተሰቦች ሳይቀሩ። መንገዱንም ሄደንበታል፣ እናውቀዋለን። ድንበር ላይ ገመድ የሚወጣበት ቦታ ወጣለች ሲል በጆሮ የሰምቸዋለሁ። በገመድ የሚወጣበትን ቦታ ከወጣች ምን የቀራ ነገር የለም እኮ የመን ውስጥ ገብታለች። ከዛ የ20 ደቂቃ መንገድ ትሄዳለች። ራጎ ድረስ እንድትሄድ መኪና ይላክላታል። በላንድ ክሎዘር ቻስ ትሄዳለች ማለት ነው። ራጎ ድረስ ሄደንበት አይተነዋል። እኛ ልጅቱ የሞተችበትን ያለችበትን ሁኔታ እስከዛሬ ድረስ አላወቅንም። ሳትሞት ተገላ በላዋ ላይ ዴባና ተንኮል ተሰርቶባት እህታችን ሞታለች ተብላ ተቃጥለን ሁላችንም ዝም ብለን ነበር አይደለ? ትናንትና በህይወት እንዳለች ብዙ መረጃ እየወጣ ነው። ልጁ የተዘበራረቀ አካሄድ እየተናገረ ነው። እየሰማችሁት እያያችሁት ነው። ልጅቱ ተወደደም ተጠላም የሶስቶቹ ቤተሰቦች ታፍነው ተይዘው በፋኖ ቁጥጥር ስር ሆነው ልጅቱ አገር እስከምትገባ ድረስ የነሱን ስቃይና መከራ እነሱን መቅመስ አለባቸው። ለምንድን ነው የምትለማመጠው? ሰያ በዚህ ልክ እንዴ? ለህልውና ከሆነ የወጡት ትናንትና የተናገሩ ሰዎች የዚችን ልጅ መታደግ ይችላሉ። ተወደደም ተጠላም ቤተሰቡ ሲያዝ ሲገረዝለት ልጅቱን ያለ ምንም ነገር እንድትገባ ማድረግ ይችላል። በተለይ ጅዳ ላይ ያለው ደላላ ሁሉን ነገር ማስተካከል ይችላል። ሰያ እናውቀዋለን። መንገዱን ሄደንበታል። አሰራራቸውንም እንዴት አድርገው ጅዳ ላይ ያሉትን ደላላዎች እንደሚያከብሯቸው የመን ያሉት እናውቃለን ጠንቅቀን። ገባህ አይደለ? እዛ ስንት ሰው እየተያዘ እየታገተ እንኳን እዛ የመን ላይ ሆነ አይደለም መሀል ሀገር ላይ ሽፍታዎች ከዛ ሀገር አካል ጋር የሚዋጉ ሰዎች ሲያግቱ እንኳን በምንና እንዴት ተደራድረው እንደሚያስለቅቋቸው እኛ እናውቃለን ጠንቅቀን። መያዝ ያለባቸው የሶስቱ ቤተሰቦች ኢትዮጵያ ላይ መያዝ አለባቸው። 24 ሰዓት መሰጠት የለበትም። 24 ሰዓት ሲሰጥ የነዛን ቤተሰቦች ለማሸሽና የራሳቸውን ሁኔታ እንዲያመቻቹ እድል ከመስጠቶች ሌላ መፍትሄ አይመጣም። ሰያ ይሄ ነው ያለው ነገር። አንድ ሀሳብ ልጨምር። ነፍጠኛው እስኪ አንደኛ ሀሳብ ነፍጠኛው አባቷ ይናገራሉ። የአባቷን ንግግር አዳምጡ አንድ ጊዜ። እሺ ትሪብሉና ገባለ ማህበረሰቡ ታስተላልፉት። እኔ ማስተላልፈው ነገር ቢኖር እኔ ከመጀመሪያው የተረተርኩት ነገር አለ። ከመጀመሪያው ጀምሮ የተረተርኩት ነገር ተክላይ ቀብር ያናገዋለኝ እንዴት ነው የከበርካት የከበርካት እንዴት ነው ማለት ነው እንደዚያ ምነው እንዴት ነው የከበርካት እንዴት ነው ሲለው አይ ወንድሞቼ ናቸው የልጅና ወንድሞቼ ናቸው የከበሯት። ታዲያ እነሱን አገናኘኛ የከበሯት አገናኘኝ እንዴት እንዳለችም እንዲሁ መቼም ነፍሱ ሲወጣ ሰው በስፋ ለፍሳደ ያላችሁ እንዴት ነው ብዬት አይ የልጅን ነገር አደራ ብላ ነፍሷ ትጠምን ያለው ሁሉም ማረጋት መንፈስ ይድራት አለ። መንፈስ አመን ያረጋታ ስንሰምቁ ነው ይሄን ያለው። እነማናት ቀብረዋታል ያሏችሁ? ተክላይ ነው ቀብረዋታል ያለኝ ተክላይ ነው ለኔ ያወራኝ። ያንተታ ደሪቱን ያረዳው ይመች ነው ያረዳው ይመች ነው ያረዳኝ ይመች ነው። እኔ ወንድም በላይ አምነዋለሁ። ስንት ዓመት ሙሉ ስንሰራ አብረን የኖርን ስንት ዓመት ሙሉ አብረን ሰርተናል። የእናት ልጅ ምን ያደርጋል? የእናት ልጅ ምን ያደርጋል? ወንድሜ እኮ ነው ሲለይልበት መስቀልበረው እስከዛሬ ድረስ ማለት ነው። ማንን ነው ወንድሜ ነው ያለ? ተክለይን ነው? አዎ ተክላይ ወንድሜ ነው ወንድሜ የማምነው ሰው ነው ወንድሜ ያለው ማምነው እያለ ስለዚህ ይመች ነው ተክላይ ወንድሜ ነው የማምነው ሰው ነው አለ። ለእኛ ደግሞ ገና ትላንት ነው ያወቅኩት ነው አለን። የሚገርማችሁ ትላንት አላውቀውም ገና ዛሬ ነው የደወልኩለት ነው አለው። ስለዚህ ይመች የሚባለው እኛ ጉልበትና መጥፎ ነገር አይደለም። ከቻላችሁ ቤተሰቡን በሽማግሌ ይዛችሁ ይሄ ዋናው የልጅቱን ጉዳይና በልጅቱ ላይ የቆመረው ይመች ስለሆነ በምትችሉት የይመችን ቤተሰቦች በሀገር ሽማግሌ የሚሆን እንትን ብላችሁ ይመች የሚባለው የሃና ዕጣ ፈንታ በይመች እጅ ላይ ነው ያለው። በቃ ችግር የለውም። እንኳን ታወቀ ምን የሚያስቸግር ነገር የለም። ማንም ሞቶ ማንም አይቀርም። የማንም ቤተሰብ አልቆ ማንም እየኖረ ማንም እየበላ አይኖርም። ችግር የለውም። እግዚአብሔር አለ እንግዲህ ቅዱስ ገብርኤል ነው
አሚን አሚን። እንግዲህ ጸሎት አርጉ፣ ዱአ አርጉ፣ እንደውልላችኋለን። እኛ በምንችለው እንሞክራለን። በምንችለው ባለ አቅማችን ሶሻል ሚዲያውን ተጠቅመን እንሞክራለን። ችግር የለውም፣ ችግር የለውም። ልጃችሁ በሰላም አማርኛ አይችልም። ይመች ነው ተክሌ አማርኛ አይችልም ያለክ በቃ ችግር የለውም። በተረፈ ጸሎት አድርጉ፣ እንደውላችኋለን። እኛ በምንችለው እንሞክራለን ኢንሻአላህ። ስልክ አላቸው እኮ ስልክ አላቸው። ይሄ እንትን ነው እንግዲህ አላህ ከፈቀደው ልጅቱ ትወጣለች። አብሽሩ፣ እንደውላለን። ዱአ አድርጉላት፣ ጸሎት አድርጉላት። እሺ ኢንሻአላህ ኢንሻአላህ መልካሙ ነው። ችግር የለውም። እኛ በምንችለው አብሽሩ፣ እኛ ባለ አቅማችን እንሞክራለን። ምንም ጥርጥር የለውም። በምንችለው አብሽሩ አብሽሩ አብሽሩ፣ ችግር የለውም። ኢንሻአላህ አይዟችሁ። እንግዲህ የሚባለው ትላንት ሰምታችሁ ከሆነ እኔ ተክሌን አላውቀውም፣ ይሄው ዛሬ ነው የደወልኩት ብሎ ነበር። ለአባታቸው ግን ደውሎ ለአባቷ ተክሌ ማለት ወንድሜ ነው፣ መወለድ ምን ያደርጋል አብሮ መብላት ነው እንጂ እያለ ስለ ተክሌ ጥሩነት ተክሌ አያደርገውም፣ ብትሞት ነው እንጂ በትክክሉ ተክሌ አያደርገውም እያለ አባቷን ሲያደነዝዝ የነበረ ይሄው ይመች የሚባለው ግለሰብ ነው። መልክቱ ትላንት ግን ያለን ተክሌን አላውቀውም ገና ዛሬ ነው የደወልኩለት ስልኩም የለኝም እያለ ነበረ። ይመች የሚባለው ግለሰብ በትክክልም በሃና ላይ አሻጥር የፈጠረና ሞቱንም ያስረዳው እሱ ነው። ተመልከቱ፣ ለቤተሰቧ ደውሎ ሃና እንደሞተች የተናገረው ይመች ነው አሉ። በህይወትም ብትኖር እኮ እች ልጅ ሞታለች እኮ እንደሞተች እንቁጠረው። አብረው ነው የሚሰሩት። መስመራቸው የሚባለው ልጅ በነፃነት ጅዳ ላይ መንቀሳቀስ የለበትም። መያዝ ካለበት በቁጥጥር ስር መዋል አለበት ነው የኔ ሀሳብ። እሱም ያንኛውም ልጅ አብረው ተይዘው በህግ ይጠየቁ። እች ልጅ ብትወጣም ራሱ አሁን እንደሞተች ቁጠሩት። ታፍናለች። ከዚህ በላይ ሞታለ እንዴ? ማባበል እኮ አያስፈልግም እኮ። የዛኛውን ቤተሰብ መታገት ካለባችሁ ታግቷል። ልጅቱ ትውጣ ብቻ። ልጅቱ የምትወጣበትን መንገድ ነው እንግዲህ ያንን የደረሰባትን በደል ፈጣሪ እንባዋን አይቶ በደሏን ስካዋን አይቶ
በህይወት እንዳለች ፈጣሪ ለህዝብ አረዳ። ገባህ አይደለ? አሁን እንዲህ ነው ሳይሆን ቆራጡ እርምጃ ሰያ አይው ለአባትዮ አሁን ትግረኛ አፋይችሉም ብለውኝ አላማጣ ድረስ ራሱ ሄጃለሁ። በፈለጋችሁት ቋንቋ የሚችሉትን ቋንቋ ራሱ አስተረጉማለሁ። ወላይተኛ የሚሆን ችግር የለብኝም ብያለሁ ምናምን እያለ እየሰማሁ ነው አይደለ ሰያ? እነዚህ ሰዎችን ይኸውልህ ቤተሰቦቻቸው ይያዙ ያልኩ ወልጅ አይደለም ሰያ፣ መንገዱን አውቀዋለሁ እኔ ለራሴ በዛ ቦታ ላይ ነው ሄጄ የመጣሁት። ገባህ አይደለ? እዛ ገመዱ መውጫ ላይ ከተደረሰ በኋላ ማለት ነው እሷ ራሱ ቀስ ብላ ቤተሰብ ጋር ማንም ጋር አልደወልሽም። ሲቀጥል ባልሽን አሁን ስልኩን አንሳቤ ሲጀመርኛ ይሄ ነገር እኮ ማለት ነው ሀቅ እንዲወጣላት ሆነ ያለውን ነገር እኮ እኔ ራሱ እፈልጋለሁ። ግን እኔ ውሸት ለምን ያወራል? ውሸት ያወራ ማንም የለም። ውሸት እንዳይወራ ከፈለጋችሁ ፊት ለፊት ስልካችሁን አንሱ፣ ተጋፈጡ እኮ ማውራት መፈልገ ሼህ መሐመድ የሚባለውን ሰውዬ ነው። ሞላዚም እሱን ማውራት ያስፈልግሻል። ለምንድን ነው የምታወሪው? መረጃ ስላወጣ እኔ መቼ ደወልኩለት? እሱ ዝም ብሎ እያፈሰኩ ነው እየነዛ ያለው እያወራ ያለ እኮ ዝም ብሎ እኮ ነው። በጭራሽ ውሸት ሊያወራ አይችልም እሱ። እኛ እኮ ሁሉን ነገር እኔ አሁንም እኮ ሚዲያ ላይ እንዳረግሽኝ እኮ አውቃለሁኝ። እኔ አሁን እሱንም ቢሆነ ቤተሰብም ሆነ ምንም ሆነ ባልሽ ለምን ነው ስልክ የሚያነሳው? በላሽ ይመች የሚባለው ለምን ስልክ አያነሳም? ምን እያደረገ ነው ያለው? ቤተሰብ ጋር ደውላለሁ፣ ቤተሰብ የሚገባል፣ አባትየውን ማስገባዋለሁ። አባትዮ አሁንም ደውሏል። ግቡ እየተባላችሁ ነው። ግቡ፣ ችግር የለም። ባልሽ አንሳ ጸጉሯንም ሆነ አስመጥተን በራሴ ልጅቷ በህይወት አለች። ልጅቷ በህይወት አለች። 5-6 ሰው አለች ማለት ነው። አለች ያለ ሰውዬ ደግሞ እሱም አንዱ አጋሽ ሊሆን ይችላል። በጭራሽ ይሄ እውነት የሆነ ነገር ነው። ይህን እውነታው ሴቱ ነሽ። በሴት ዘመድሽ ላይ እንደዚህ ትሆኛለሽ እንደ ሴትዮ ወንድ ቤት እኮ ወንድ መሰዳድ ምናምን ሳይሆን ሀቅ ነው። እኔ ዘመዴ ናት፣ እህቴ ናት። እኔ ሀቋንም እንዲወጣ ምን ጊዜ የምፈልጋለሁኝ። አይ ዘመድሽም እህት ባልሽ ታዲያ ምን እያደረገ ነው? በያት ይሄ ከሆነ ሴቱ ታማባልሽ ምን እያደረገ ነው? በህይወት አለች ካለ እኮ ያምጣ። ይሄ ሼህ መሐመድ የሚባለው ደግሞ ደውላ ሚስቴ እንዲህ ብላል ያለው ሚስቱ ደውላ እንዲህ መሐመድን እርሽ እኔና መሐመድ ቢያመጣ ነው እና ሰማሳት ገላችኋት ነበር። እንደርስበታለን። አሁን አንቺ ሳትሆኝ የምትፈለጊው ባልሽ ነው የሚፈለገው። ስልኩን ያንሳ። እኔ ስልኩን የሚያነሳል እኔ አባቷ ጋር የምደውላል፣ ቤተሰብ ሁሉም ነገር። ስለ ቤተሰብ እዛው ጨርሽ። ባልሽን አንሳ በይና ይምጣ፣ ይጋፈጥ። ችግር የለም። ሁሉንም ነገር እንጋፈጣለን። እኔ ይሄ አገኛታለሁ አየኋትም ያለው ሰው ደግሞ መውጣት አለበት። እሱም በኋላ መጨረሻ ላይ እህታችንን በእጃችን ታስገባን ወዲያ ያን ጊዜ እሷ እኮ የምገባው የተጠየቀው ነገርም እኮ ያለው ነገር መሰዋት የሚሆነው እኮ ያ ሰውዬ ሲጋፈጥ ነው። ገብቶሻል? በአሉ ባልታ እና አሉ ሳይሆን በቃ እያት የተባለ ሰው እሱም እንደኛው ተጋፍጫ ያለውን ነገር ሁሉ መስዋዕት የሚከፈለውን ነገር ተከፍሎ ልጅቷ ሞታም ትሆነ አለችም ከሆነ በቃ ሁሉም እረፍት እንፈልጋለን፣ እኛም ጭምር ማለት ነው። በቃ አሁን አንቺ በኋላ ለወቀሰው ትደርሽበታለሽ። ባልሽን ስልኩን ያንሳና እኮ እሱም ያነሳል። ያምሻ መሐመድም ይግባ ቁጥር ያምጣ። ይሄ ሰው ነው የደወለልኝ በል አየኋት ያለ ሰው ይግባ። ለምንድነው ከመረጃ ጀምሮ ሰያ ሲደውለት ማያነሳ? ያለው ነገር እነ ነጃት የሚጽፉት ወይም ኮሜንት የሚጽፉት ፋይዳ የለውም። በቃ ልጅቷ ፋይዳ ነገር አልተናገርኩም እኮ ሴት አንድ ጊዜ ቆይ ነጃት ለገናው ተሳዳቢ ወይ ነጃት ባልሽና አንቺ አንድ አይነት ንግግር እየተናገራችሁ ሸመሐመድን ልቀቂው። አሁን ወደ ህዝብ ሄዷል ጉዳዩ። ሸመሐመድን ተይው። አሁን አለች የሚል ሰው ሳይሆን የምንፈልገው ሰዎች እንደደወሉበት እሱ ስለሆነ መረጃውን ያመጣው አያስፈልግም። በቀጥታ አሁን ይኸውልሽ፣ በቀጥታ ባልሽ ምን እያደረገ ነው? እኛ ትላንት ተደዋውሎ ባልሽ ከልጁ ጋር እንዳለች ትከራከር ነበር፣ ሰምተናል እዛው። አሁን ምን እያደረገ ነው? ባልሽ ነው፣ ምንም ጥርጥር የለውም። ይሄ ባልሽ ራሱ ምን እያደረገ ነው? ልጅቱን ለማስረቅ ለምን ስልክ አታነሽም? ለምን አያነሳም? እሱ ለምንም አታነሱት? ሁለተኛ ተክለ የሚባለው አላውቀውም ብሎ ነበር አይደል? ትላንት እኛ ፊት
ለአባቷ ደውሎ ግን ተክሌ ወንድሜ ነው፣ መወለድ ቋንቋ ነው፣ አብሮ መብላት ነው፣ እመነው፣ ለመሞቷ እመነው ተክሌን እያለ አባቷን አገር ባገር ሲያዞር የነበረ ሰው ባላክፈሽ ወንጀለኛ ባላክፈሽ በባህር ሰው እየላከ የደም የሚስኪኖችን ደም አብረሽ ቁጭ ብለሽ እየበላሽ ባልሽን በጉያሽ አቅፈሽ ከወንጀሉ ነፃ እንደማትሆኑ ነው የምነግርሽ። እውነቱን እንገርሽ ያለም የመጀመሪያ ተጠያቂ አንቺ ባል ነው። በሚዲያ ላይ የሚምጣ የሚቀርብም ጅዳ ነው። ባልሽ ሆነና ካለው ደግሞ በቪዲዮ ሁሉ መጥቶ ራሱን ነፃ ያወጣ ነበር። ይወስዳል። አንዷ ወንጀለኛ አንቺ ነሽ። ባልየው ላይ ደውሉበት። አብዲ አሁን ልጅቱ ይኸውልህ ልጅቱ ለምን ባሏን ከስትላ አታመጣውም? ባሏን ለምን አታመጣውም? እንደዛ ካልሽ እና አስተሳሰብ ካለሽ ለምን አታመጪውም? እዚህ ለምን ካሜራ ከፍቶ አይወጣም? አብሯት አይደል እንደ ያለ አንድ ቤት